ቅዱሳን መላእክት አገልግሎት ተራዳይነት የዕለቱን በዓል ምክንያት በማድረግ ደግሞ የዕለቱን በዓል ታሪክ ከሕይወታችን ጋር በማዛመድ አባቶቻችን እንደነገሩን ቅዱሳት መጻሕፍትን መሰረት አድርገን የበዓሉን ትምህርት እንማራለን። ለዚህ ለበዓሉ ትምህርት መነሻ የሚሆነን መላእክቱን ስላንተ ያዝልሃል በሚል ርዕስ እንማራለን። እስቲ መላእክቱን በሉ። መላእክትን የምትወዱ ሁላችሁም ተናገሩ። መላእክቱን ስላንተ ያዝልሃል። የዳዊት መዝሙር 90 ቁጥር 11 ላይ የተጻፈ ግሩም ቃል ነው። ነቢየ እግዚአብሔር ቅዱስ ዳዊት ቅዱሳን መላእክት ለሰው ልጆች የሚያደርጉትን እንክብካቤ፣ ቅዱሳን መላእክት ለሰው ልጆች የሚያደርጉትን ጥበቃ፣ ቅዱሳን መላእክት በእውነት ለሰው ልጆች የሚያደርጉትን እርዳታና ተልኳቸውን አጉልቶ የሚያሳየውን ቃል ሲነግረን እንደዚህ አለ። መላእክቱን ስላንተ ያዛቸዋል፣ እግርህም በድንጋይ ከቶ እንዳትሰናከል በእጆቻቸውም ያነሱሃል ብሎ ጽፎልናል። ስለዚህ እግሮቻችን እንዳይሰናከሉ መላእክቱን ያዘዘልን እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ልጆች በዚህ ውስጥ የቅዱሳን መላእክትን እርዳታ በሚገባ እንመለከታለን። ነቢየ እግዚአብሔር ክቡር ዳንኤልም እንደዚሁ የመላእክት ተራዳይነትን ሲጽፍ እንዲህ በማለት ነው የነገረን። ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ እነሆ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ አለ። ደግሞ ቅዱስ ዳንኤል ነቢየ እግዚአብሔር ዳንኤል ደግሞ በግልጥ ስሙን ጠርቶ ይኸውን ተራዳዩን መልአክ ስሙን ጠርቶ ምን አለ? እነሆ ከዋነኞቹ አለቆች አንዱ ማን ሊረዳኝ መጣ አለ። ማን ሊረዳኝ መጣ? አረ የምትወዱ ስሙን ጥሩት። ማን ሊረዳኝ መጣ አለ? ሚካኤል ሊረዳኝ መጣ አለ። ቅዱስ ሚካኤል ዛሬም እኔና እናንተን ሊረዳ በመካከላችን አለ። ደስ ይበላችሁ ወገኖቼ። አዎ ሊረዳኝ መጣ ብሎ ቅዱስ ዳንኤል የቅዱሳን መላእክት ሰዎችን ለመርዳት እንዴት እንደሚፋጠኑ የሚያስረዳ ቃል ነው። ስለዚህ እናያለን ቅዱሳን መላእክት ሰዎችን ለመርዳት ይላካሉና ሰዎችን ለመርዳት ለማገዝ ይተጋሉና ይህ ትጋት የተጀመረው እኮ ከመጀመሪያው ሰው ከአዳም ከአባታችን ጀምሮ ነው። አባታችን አዳም በኃጢአት ምክንያት ከገነት ወጥቶ በተሰደደ ጊዜ በደብረ ቅዱስ ወርዶ ያኖረውና በዛ በገነት የሚኖሩ አዕዋፍ ከዛ ከገነት ፍሬ ምግቡን እንዲወስዱለት ያደረገው ይሄው ታዳጊው መልአክ ተራዳዩ መልአክ ቅዱስ ሚካኤል ነው። እግዚአብሔር የተመሰገነ ይሁን። አዳምን በዛ ገነትን የምታለውን መልካም ስፍራ አጥቶ አምላኩን እግዚአብሔርን አጥቶ ጸጋውን አጥቶ በዛ በጭንቁ በመከራው ሰዓት ግራው ገብቶት ቀኑ ጨልሞበት በዛ በጭንቁ ሰዓት እንኳን ቅዱስ ሚካኤል አራቀውም፣ አልተለየውም።
ይኸው በዛ በደብረ ቅዱስ ከገነት አውጥቶ አምላኩ አዟልና በዛ ያስቀመጠው። ከዛም ደግሞ አዕዋፋትን ሁሉ ያዘዘለት ይኸው መልአክ ነው። ይህ እግዚአብሔር መልአክ ነው ወገኖቼ። በዚህ መጽሐፈ አክሲማሪዎስ ላይም የተጻፈው እውነተኛ ታሪክ ነው አባቶቻችን የነገሩን። ይህን ብቻ አይደለም፣ አምላካችን ቅዱስ እግዚአብሔር እስራኤላውያንን ከግብፅ ካወጣቸው በኋላ በሙሴ በኩል ትእዛዙን ሲያዛቸው እንዲህ እኮ ነው ያላቸው። በዘጸአት 23 ቁጥር 20 ላይ በመንገድ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊት እሰዳለሁ አለ። እግዚአብሔር የተመሰገነ ይሁን። አያችሁ፣ በፊት እሰዳለሁ። በቃ መልአኬን በፊት እሰዳለሁ። ወዴት ያገባ ዘንድ ነው ያለው? ወዳዘጋጀሁልህ ስፍራ ያገባ ዘንድ ማንን እልካለሁ አለ? ቅዱስ ሚካኤልን። እግዚአብሔር የተመሰገነው። እውነት ነው። ሕዝበ እስራኤል እግዚአብሔር ወዳዘጋጀው ስፍራ ወደ ከነዓን ወደ ምድረ ርስት እንዲገቡ በመንገዳቸውም እንዲጠብቃቸው የታዘዘላቸው የተላከላቸው መልአክ ማን ነው? ቅዱስ ሚካኤል ነው። ስለዚህ ቅዱስ ሚካኤል መና እያወረደ ደመና እየጋረደ ባህር እየከፈለ ወደ ምድረ ርስት እየመራ ያገባቸው ይህ ተራዳዊ መልአክ ቅዱስ ሚካኤል ነበረ። ከእግዚአብሔር ተልኮ እግዚአብሔር ይሄንን ትልቅ አደራ ሰጥቶታል። ስለዚህ መልአኩ ሕዝበ እስራኤልን በልዩ ልዩ ታምራት እየጠበቀ ጠላት እያጠፋ ባህር እየከፈለ ወደ ተስፋይቱ ምድር በተራዳይነቱ አግብቷቸዋል። ቅዱስ ሚካኤል ዛሬም የዘመኑ ፍጻሜ የወደቀብን እኛን ኦርቶዶክሳውያን እኛን ኢትዮጵያውያን በዘመናችን በዕድሜያችን ሁሉ ጠብቆ እግዚአብሔር ያዘጋጀልንን መንግሥቱን እስክንወርስ ድረስ የሚራዳን የሚጠብቀን ስለኛ የተላከ ይሄው መልአክ ቅዱስ ሚካኤል ነው። ደስ ይበላችሁ ወገኖቼ። ስለዚህ እኛም ምድረ ርስት እኛም ሰማይት ኢየሩሳሌም እስክንወርስ ድረስ የሚረዳን ምን ያስፈልገናል ማለት ነው? መልአክ ያስፈልገናል። ድካማችንን የሚያውቅ እግዚአብሔር ስለዚህ የሚያግዙንን የሚራዱንን መላእክት አዟል። ቅድም በርዕሳችን እንደተናገርነው ማለት ነው። መላእክቱን ስላንተ ምን ይላል? ያዛል። ለምን? እግሮች እንዳይሰነካከሉ ምን እንዲሉ? እንዲጠብቁ እንዲደግፉ ነው ያለው። አያችሁ። ስለዚህ ያስፈልጋል። ይህ ዓለም ብዙ የሚያደናቅፍ ነገር ስላለ ከቅድስና የሚያወጣ ከእውነት የሚያወጣ ከእግዚአብሔር እቅፍ የሚያወጣ የጠላት ስራ የጠላት ተንኮል አለ። ሁል ጊዜ በፊታችን ጠላት እንቅፋቱን ያስቀምጣል። ያ ተደነቃቅፈን እንድንወድቅ እንቅፋቱን ሁሉ ደግሞ የሚያነሳልን መልአክ ቅዱስ ሚካኤልን ሰጠና እግዚአብሔር ቅዱስ ሚካኤል። ስለዚህ እግዚአብሔር ልጆች ይህን ልናውቅ ነው የሚገባው። በዓይናችን እኮ ስላላየን እንጂ ጠላቱን ስለኛ እኮ አይተኛም አያንቀላፋም። ስለዚህ ከዛ ከጠላት ቀስት የሚጠብቀን የሚጋርደንን መልአክ የሰጠን እግዚአብሔር ነውና እግሮቻችሁ እንዳይሰናከሉ እኮ ነው ያለው። በእጆቻችሁ ነው ያነሱሃል ነው ያለን እና ይህንን ልናስተውል ነው የሚገባል። ብርሃነ ዓለም አምደ ቤተክርስቲያን ቅዱስ ጳውሎስም ደግሞ ቅዱሳን መላእክት ሰዎችን ለመርዳት ለማገልገል እንደሚላኩ ደግሞ ሲገልጽልን እንዲህ አለ። በዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ ሁሉ አለ ደግሞ ቅዱስ ጳውሎስ ሁሉ
መዳንን የወርሱ ዘንድ ስላላቸው ሰዎችን ለማገዝ የሚላኩ ቅዱሳን መላእክት አይደሉምን አለ። እግዚአብሔር የተመሰገነ ይሁን። ሁሉ ነው ያለው። ሁሉ መዳንን የወርሱ ዘንድ ብሎ ብርሃነ ዓለም ቅዱስ ጳውሎስ ይሄንን ነግሮናል። መዳንን የወርሱ ዘንድ ሰዎችን ለማገዝ የሚላኩ ማናቸው አለ? ረቂቃን የሆኑ ቅዱሳን መላእክት ናቸው ብሎ ቅዱስ ጳውሎስ ይሄንን እውነት ነግሮናል። ዓለም እንደሚለው ከቤተ ክርስቲያኒቱ አፍ ያሉ ሰዎች እንደሚሉት አይደለም። ስለዚህ የእግዚአብሔር ልጆች በእኛ መዳን የቅዱሳን መላእክት ተሳትፎ ብዙ እንደሆነ ልናውቅ ይገባናል። ስለዚህ እኛ እንድንድን በነፍሳችንም ሆነ በስጋችን እንድንድን የቅዱሳን መላእክት እገዛ እንደሚያስፈልገን ነግሮናል ማለት ነው። ስለዚህ የቅዱሳን መላእክት እገዛ የእግዚአብሔር ልጆች በሐዋርያቱም ነበረ። ቅዱስ ጳውሎስ እኮ ይሄንን አይቶ እኮ ነው፣ እንዲሁ አይደለም የነገረን፣ አይቶ ተረድቶ ነው ቅዱስ ጳውሎስ ነግሮናል። ምን አለ? የእግዚአብሔር መልአክ ሰዎችን ለመጠበቅ፣ ለመርዳት፣ ለማዳን ከሰዎች አጠገብ እንደማይለይ ይልቁንም ደግሞ እንደማይጠፋ በዛ በደጋ ሰዎች አጠገብ በደጋጎቹ እግዚአብሔርን በሚፈሩት ሰዎች ዙሪያ አብሯቸው እንደሚቆም እንደሚሆን ቅዱስ ጳውሎስ እንዲህ ብሎ ነው የነገረን ማለት ነው። የሚገርመው በመርከብ በሚጓዙበት ጊዜ ማዕበል ሞገድ ተነስቶ ለብዙ ቀናት ምግብ ሳይቀምሱ በባህር ላይ እየተንከራተቱ የሰነበቱትን ተስፋ በመቁረጥ ውስጥ ያሉትን እነዛን ተጓዦች በሚያጽናናበት ጊዜ በዚህ በሐዋርያት ሥራ ምዕራፍ 27 ቁጥር 21 ላይ እንዲህ ነው ያለው። ሳይበሉም ብዙ ቀን ከቆዩ በኋላ ይላል። እየሰማችሁ ነው የእግዚአብሔር ልጆች? ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አላቸው፣ አይዟችሁ አለ። አይዟችሁ ብዬ እመክራችኋለሁ። ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳን አይጠፋምና የእርሱ የሆኑትና ደግሞም የማመልከው የእግዚአብሔር መልአክ በዚች ሌሊት አጠገቤ ቆሞ ነበር አለ። እግዚአብሔር የተመሰገነ ይሁን። አያችሁ፣ ይሄ እግዚአብሔር መልአክ በምን ቆሞ ነበር አለ? በአጠገቤ ቆሞ ነበረ፣ ነገረኝ። ስለዚህ ከእናንተ መካከል አንድም ሰው ክፉ አያገኘውም። ስለዚህ ሁላችንም በሕይወት በጤና እንሻገራለን። መርከቢቷ እንዳልነበረችም ብትሆን እግዚአብሔር ማውጫው መንገድ ሰፊ ስለሆነ ይህ መልአክ ነግሮኛልና አይዟችሁ ነው ያለው። አሁንም አይዟችሁ ይበለን ልዑል እግዚአብሔር። የምንሰማው ነገር በዓለማችን ክፉ ነውና፣ ስለዚህ ከዚህ ከክፉ ሁሉ አምላካችን እግዚአብሔር የሚጠብቀንን መልአክ፣ ያሳደገንን መልአክ፣ በተራዳይነቱ ያልተለየንን መልአክ አሁንም ወደ ሕይወታችን ይላክልን ወገኖቼ። ባህሩን እንድንሻገር በሰላም በጤና እንድንኖር በሕይወት እንድንኖር። ስለዚህ የእግዚአብሔር ልጆች ይሄንን ልናስተውል ነው የሚገባን። ቅዱስ ጳውሎስ ይሄንን በግልጥ ነግሮናል፣ አስረድቶናል። በቅዱስ ጳውሎስ ሕይወት ብቻ አይደለም ወገኖቼ፣ በቅዱሳን መላእክት በወንጌል አገልግሎት ጊዜ በእውነት በዘመኑ የነበሩት ሊቃነ ካህናቱ ሰዱቃውያን በሐዋርያት ላይ ተነስተው እንዳያስተምሩ ወደ እስር ቤት ያገቧቸው እንደነበረ እናያለን። ነገር ግን የእግዚአብሔር መልአክ በሌሊት መጥቶ የእስር ቤቱን በር ከፍቶ እያወጣቸው ከአይሁድ እጅ እያዳናቸው፣ እንዲሁም ደግሞ ወደ መቅደስ ሄደው የሕይወትን ቃል እንዲያስተምሩ
ይናገሩ ያዟቸው እንደነበረ መጽሐፍ ይነግረናል። የሐዋርያት ሥራ ምዕራፍ 5 ቁጥር 17 ላይ ተጽፎ እንደምናገኘው ሂዱና ቆማችሁ የዚህን የሕይወት ቃል ሁሉ ለሕዝብ በመቅደስ ንገሩ አላቸው አለ። ይህንን ያለው ማን ነው? መልአኩ ቅዱስ ሚካኤል እኮ ነው። አያችሁ፣ ሂዱና ንገሩ ይህንን የሕይወት ቃል፣ ይህንን የእውነት ነገር በኢየሱስ ክርስቶስ ትንሣኤ እርሱን በማመን ስለሚገኘው የዘላለም ዕረፍትና ጽድቅ ሳትፈሩና ሳታፍሩ ንገሩ። አያችሁ፣ የእስር ቤቱን ከፍተው በእጆቻቸው ላይ ታስረው የነበሩትን ሰንሰለት፣ በእግሮቻቸው ላይ የነበሩትን የእግር ብረት ፈተው ሂዱ፣ ስለዚህ ይህንን የሕይወት ወንጌል ስበኩ እያሉ መላእክትን ያዟቸው የነበሩ፣ እስራታቸውን ይፈቱ የነበረው፣ ከጠላቶቻቸው እጅ ይታደጓቸው የነበሩት እነማን ነበሩ? መላእክት ነበሩ። በዛ በሄሮድስ ዘመንም የሆነው ይሄ ነው። እንደምታውቁት በሐዋርያት ሥራ ምዕራፍ 12 ከቁጥር 1 እስከ 17 ተጽፎ እንደምናገኘው በዛ በኢየሩሳሌም ያስተዳድር የነበረው ሄሮድስ ያዕቆብን በሰይፍ አስገደለው ይላል መጽሐፉ። አስገደለው። በዚህ በያዕቆብ መሞት በዛ በኢየሩሳሌም የነበሩት አይሁዶች ደስ አላቸው። ምን አላቸው? በማን ሞት? በያዕቆብ ሞት፣ በሐዋርያው ሞት ደስ አላቸው። የሚገርም ነው። ስለዚህ የሚደንቀው ሄሮድስ ደግሞ በያዕቆብ ሞት ደስ እንደተሰኙ ባየ ጊዜ እንግዲህ ያዕቆብን ስገድልማ ደስ ከተሰኛቸው ሊቀ ሐዋርያቱን ፓትርያርኩን የእነሱን አለቃ ጴጥሮስንማ ብገልላቸው ደስታቸው እንዲሆናል፣ ዘመናቸውን በሙሉ እየገበሩ እየታዘዙልኝ ይኖራሉ ብሎ ማንን ያዘው ይላል? ቅዱስ ጴጥሮስን ወደ ወህኒ ጣለው። ቅዱስ ጴጥሮስን የሚገርመው እጅና እግሩን በሁለት ወታደሮች መካከል እግሩ እንደዚሁ ታስሮ በዛ በወህኒ ጥሎት፣ በማግስቱ ደግሞ በአደባባይ ቅዱስ ጴጥሮስን ደግሞ ለመግደል ቀጠሮ ይዞ ወደ ወህኒ እንዲጣል አደረጉት ማለት ነው። ስለ ቅዱስ ጴጥሮስ ደግሞ በዛች በመጀመሪያይቱ ቤተክርስቲያን በጽርሐ ጽዮን በማርቆስ እናት ቤት ይጸልዩ ነበሩ የተቀሩት ክርስቲያኖች አባቶቻችን። ከዛን እግዚአብሔር ጊዜው ሰዓቱ ስላልነበረ ቅዱስ ጴጥሮስን ከዛ ከሞት ያድነው ዘንድ ከታሰረበት ያወጣው ዘንድ ማንን ላከው ይላል? ቅዱስ ሚካኤልን። ለእኛም ይላክልን ወገኖቼ። ከዛም በኋላ ይሄ መልአክ መጣ፣ ወደ ወይኑ ቤት ገባ። ወደ ወይኑ ቤት በገባ ሰዓት ያ የወይኑ ቤት በራ ይላል። ከዛን ቅዱስ ሚካኤል ቅዱስ ጴጥሮስን ምን አለው ይላል? ነካው ይላል። ቀሰቀሰው። ተነስ አለው። መልአኩ ቅዱስ ሚካኤል ገና ተነስ የሚለውን ቃል ጴጥሮስ ጴጥሮስ ብሎ ሲናገረው በእጆቹና በእግሮቹ ላይ የነበሩ ሰንሰለቶች ማንም ሳይነካቸው ውልቅ ብለው ወደቁ። የእግዚአብሔር ልጆች የሚደንቀው ከዛም በኋላ ምንድነው ያለው? ይሄ መልአክ ተከተለኝ አለው። ቅዱስ ጴጥሮስ ተነሳና ተከተለኝ ያለውን መልአክ ምን አለ? ተከትሎ መሄድ ጀመረ። አንደኛውን በር መልአኩ ገና ሲደርስ የመጀመሪያው በር ወለል ብሎ ይከፈታል። ያንን አለፈ። ሁለተኛውን በር እንደዚሁ፣ ሶስተኛውን ካለፈ በኋላ መልአኩ ከሱ ተሰወረ ይላል። ምን አለ መሰላችሁ? ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 12 ቁጥር 11 ላይ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረ ሁሉ እንዳዳነኝ አሁን አወቅኩ አለ። እግዚአብሔር የተመሰገነ ይሁን። አያችሁ፣ ይሄ ቅዱስ ጴጥሮስ ቃል ነው። እስቲ ሁላችሁ የምንናገረው ጌታ በሉ እስቲ። ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረ ሁሉ እንዳዳነኝ አወቅኩ አለ። ቅዱስ ጴጥሮስ አወቅኩ አለ። እውነት ነው።
አያችሁ፣ መልአኩን ልኮ አዳነው ጌታ አምላክ መድኃኔዓለም። ክብር ምስጋና ለስሙ ይሁን። ስለዚህ መላእክቱን ስላንተ አይደል ያለው የተነሳንበትን ነገር መላእክቱን ስላንተ ምን ይላል? ያዛል ነው ያለው። አዘዘለት ለቅዱስ ጴጥሮስ ከዛ መከራ፣ ከዛ ችግር፣ ከዛ ፈተና ያወጣው ዘንድ መልአኩን ላከለት። እንዲህ ባለ ድንቅ ነገር እንዳዳነው እናያለን። መቼስ ቅዱሳን መላእክት እናውቃለን ሰዎችን ለማዳን በብዙ ነገር እንደሚተኩ። የቅዱሳን መላእክት አዳኝነት በቅዱሳት መጻሕፍት ያልተጻፈበት ቦታ ያልተነገረበት አንቀጽ አለ እንዴ ወገኖቼ? የለም እኮ። አዎ የለም ስለ እነርሱ ያልተነገረ። እናውቃለን። የእግዚአብሔር ልጆች ቅዱስ ዳዊት ስለ አዳኝነታቸው ሲናገር እንዲህ ነው ያለው፣ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውም አለ አይደል ያለው መዝሙር 33 ቁጥር 7። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ምን ይላል? ማንን በሚፈሩ ሰዎች ዙሪያ? ማንን በሚፈሩ ሰዎች ዙሪያ? እግዚአብሔርን በሚፈሩ። አያችሁ፣ እግዚአብሔርን በሚያውቁ ሰዎች፣ እግዚአብሔርን በሚወዱ ሰዎች፣ የእግዚአብሔርን ፍቃድ በሚጠብቁ ሰዎች ዙሪያ፣ እንደ እግዚአብሔር ሐሳብ በሚመላለሱ ሰዎች ዙሪያ ማን አሉ ማለት ነው? ቅዱሳን መላእክት ይሰፍራሉ እኮ ነው ያለው። ይሰፍራሉ። ከዛም በኋላም ደግሞ ያድኗቸውማል ነው ያለው። ይሄ እውነት ቃል ነው። ስለዚህ የቅዱሳን መላእክት አዳኝነት ብዙ የተነገረ ነው። ይሄም ብቻ አይደለም። አባታችን ያዕቆብ የዮሴፍን ልጆች ኤፍሬምና መናሴን በሚመርቅበት ጊዜ ደግሞ የቅዱሳን መላእክትን ከልዩ ልዩ መከራ እንደጠበቁት ይሄ ይልቁኑ ታዳጊው መልአክ ቅዱስ ሚካኤል እንደተንከባከበው እንደረዳው ምስክርነቱን ሰጥቷል። በምርቃቱ እንኳን የልጅ ልጆቹን በሚመርቅበት ጊዜ እንኳን ያ የረዳውን መልአክ የጠበቀውን መልአክ ያንን ማለት ነውና ከወንድሙ ከኤሳው ፊት በሸሸ ጊዜ የጠበቀውን መልአክ የረዳውን እንኳን አልዘነጋም። እንዲህ ብሎ ማለት ነው በዘፍጥረት ምዕራፍ 48 ቁጥር 16 ላይ እንዲህ ያለ ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴናዎች ይባርካል። አሜን በሉ። ከክፉ ነገር ሁሉ ያዳነኝ መልአክ እነዚህን ብላቴናዎች ይባርክ ብሎ በረከቱን አስተላልፏል። ስለዚህ እኔም ደካማው በእውነት ከክፉ የጠበቀን የረዳን አምላክ በዚህ ያላችሁን ሁላችሁንም ቅዱስ ሚካኤል ይባርካችሁ፣ ቅዱስ ሚካኤል ይጠብቃችሁ፣ ቅዱስ ሚካኤል ይቀድሳችሁ። ከክፉ ነገር ሁሉ የረዳኝ መልአክ እነዚህን ብላቴናዎች ይባርካለ። መልአኩ ባረካቸው። ስለዚህ በዚህ ያለን ሁላችንም ተባርከናል ወገኖቼ። ከዚህ የበለጠ ምን እድል አለ? ከዚህ ከበረከት ያላጎደለን አምላክ፣ ከበረከት ያላወጣን አምላክ፣ ከበረከት ያለየን አምላክ እግዚአብሔር። ስለዚህ ይሄ ነው እግዚአብሔር ሁሌ በቤቱ ያሉትን በእጁ ያሉትን ሁል ጊዜ ምን ይላል? ይባርካል እኮ። ስለዚህ በቤቱ ሁሌ መገኘት ምንም እንዴት ያለ መታደል ነው። በረከቱ ያለው በዚህ ነው። በረከት የታዘዘው በዚህ ስለሆነ ከዚህ በረከት፣ ከዚህ እውነት፣ ከዚሁ ስፍራ እንዳንጎድል ያስፈልገናል። እግዚአብሔር በረድኤት ይጠብቀን የእግዚአብሔር ልጆች። ስለዚህ በእውነት እግዚአብሔር መላእክቱን እየላከ በብዙ ነገር በብዙ ተራዳይነት ብዙዎችን ይረዳ እንደነበረ እናውቃለን። በሰኔ 12 ዛሬም የምናስባቸው ብዙ በዓላት አለ። ብዙ የቅዱስ ሚካኤል እርዳታ በሕይወታቸው የተከናወነላቸው የረዳቸው የሞታቸውን ነገር ወደ ሕይወት ወደ ክብር የለወጠላቸው
የተራዳቸው ብዙዎች አሉ። እነሱን እናነሳለን። የቅዱስ ሚካኤል ድርሳን ስናነብ የሚነግረን የሚያስረዳን ይሄንኑ ነው ማለት ነው ወገኖቼ። ብንመለከት ቅዱሳን መላእክት